የሚለቀቅበት እድሉ ከፍተኛ መሆኑ ተገለጸ። ፖሊስ በሞዴል ቀነኒ አዱኛ ጉዳይ ላይ ብቸኛ ተጠርጣሪ አድርጎ አስሮ ሲመረምረው የነበረው አንዱዓለም ጎሳ እንደነበር ይታወቃል። ከዚህ በፊት ባቀረብላችሁ ዘገባ ፖሊስ በአንዱዓለም ላይ ማስረጃዎችን ማግኘት አልቻለም ብለን ምንጮችን ጠቅሰን ዘግበንላችሁ እንደነበር ይታወቃል። የዛን ጊዜ እኛ ላይ ብዙ ሰዎች ወቀሳ ስታቀርቡ ነበረ። ሆኖም ግን እኛ የምንዘግበው ያለውን መረጃ ብቻ ነው። ማነው ገዳይ፣ ማነው አስገዳይ፣ ራሷን አጠፋች አላጠፋች የሚለውን የሚወስነው የፖሊስ ምርመራ ነው፣ እኛ አይደለንም። የእኛ ስራ ሪፖርት ማድረግ ነው። ስለዚህም አሁንም በዚህ መሰረት ነው የምንዘግብላችሁ ማለት ነው። አንዱዓለምን ከ2 ወር በላይ አስሮት ቆይቷል። በዚህ ምርመራ ውጤት ውስጥ በፍርድ ቤት የእሷ መሆኑን አጣራለሁ ብሎ ሲገልጽ የነበረው ፖሊስ ዲያሪዋ የእሷ መሆኑን እንዳረጋገጠ ምንጮቻችን ገልጸዋል። በተጨማሪም ሌሎች ሁሉንም የፎረንሲክ ምርመራዎችን ሁላ አጠናቆ የምርመራ መዝገቡን ለአቃቢ ሕግ መላኩን ፖሊስ ለፍርድ ቤት አስረድቷል። ከዚህ መሰረት አቃቢ ክስ ለመስረት 14 ቀን ይሰጠኝ ብሎ ጠይቋል። ፍርድ ቤቱ ግን በ1 ሳምንት ውስጥ ክስ የምታቀርብ ከሆነ ክስ አቀርብ ብሎ ለአቃቢ ሕግ ሰጥቷል። ስለዚህም አሁን ያለው አማራጭ ምንድነው? አንዱዓለም የሚለቀቅበት መንገድ ሰፊ ነው የሚሉት ምንጮች አንዱዓለም ላይ እሷን ስለመግደሉ የምንም ነገር ማስረጃ እንዳልተገኘበት እና ፖሊስ አላገኘውበትም ነው እያለ ያለው። ስለዚህም አቃቢ ክስ ማይመሰረት ከሆነ በዚህ 1 ሳምንት ውስጥ ራሱ በ1 ሳምንት ውስጥ ፍርድ ቤት ሊለቀው ይችላል። ፍርድ ቤት የማይለቀው ከሆነ እንኳን አንዱዓለም ጎሳም ራሱን አካል ነጻ ማውጣት በሚለው መብቱ ደግሞ በክስ መስርቶ ከእስር የሚለቀቅበት እድል ከፍተኛ ነው ሲሉም የህግ ባለሙያዎች ለዘሀበሻ ገልጸዋል። የሞዴል ቀነኒ አዱኛ ቤተሰቦች ፍትህ ለልጃችን በሚል በከፍተኛ ሀዘን ውስጥ እንዳሉ ይታወቃል። በርካታ ህዝብ ከጎናቸው ቆሞ ቀነኒ ፍትህ እንድታገኝ አሁንም ድረስ የጠየቁ ይገኛሉ። አሁንም ድረስ ህዝቡ ቀነኒ ፍትህ ታገኝ በሚል የአርቧ ላይም እንደዚህም በፍርድ ቤት በመገኘትም ቲሸርቷን በመልበስም መልእክታቸውን እያደረሱ ነው የሚገኘው። ስለዚህም አሁን ፖሊስ አንዱዓለም ጎሳን ምንም ማስረጃ አላገኘሁበትም ካለም የአሟሟቷ ሁኔታ እንቆቅልሽ ሆኖ ይቀጥላል ማለት ነው ሲሉ ታዛቢዎች ይናገራል። ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። መግቢያ ላይ እንዳዳመጣችሁት አዲስ ነገር እንግዲህ ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ፍትህ ለቀነኒ እያላችሁ ጻፉ። ስለ ቀነኒ ያመማችሁ የቀነኒ እንቆቅልሽ እንዲፈታ የፈለጋችሁ በላይክ በሼር በኮሜንት ግቡ ማለት ነው። ሰብስክራይብ አድርጉ። በጣም ያሳዝናል። እንግዲህ መግቢያ ላይ ሰምታችሁታል ማለት ነው። የእውነት አባት የፈሩት አልቀረም። እናት አባት እያነቡ ናቸው። አሁንም ቤተሰብ ማለት ነው እንባቸው አልታበሰም። ዛሬም እያነቡ ነው ማለት ነው። የበለጠ ሀዘን የጨመረባቸው ማለት ነው። እና የቀነኒ ነገር ድብስብስ እየተባለ እንግዲህ እየቀረ ነው። እንደሰማችሁት እንዳያችሁት መረጃ ማለት ነው። በአሁኑ ሰዓት ላይ በጣም ያሳዝናል። ሁሉ ነገር ተደፋፍኖ ውሸት ሆኖ ቀርቷል ማለት ነው። የወጣው መረጃ ያ ሁሉ ነገር ሁሉ እሱን ነጻ የሚያደርግ ነገር ነው። ምንም ነገር አላገኘንም ብለው ነው የሰጡት። እንግዲህ ከቤተሰብ ሰማን ያለውን ማለት ነው። ዘሀበሻ ሰምታችኋል ማለት ነው ሲናገር የነበረውን መግቢያ ላይ ከምር ያማል፣ በጣም ያማል። የቀነኒ ነገር እንቅልፍ ይነሳል፣ ሰላም ይነሳል። በጣም ያማል፣ በጣም ያስጨንቃል፣ በጣም ያሳዝናል። እየሆነ ያለው ይህ ነው። እንግዲህ 3 ወር ከታሰረ በኋላ ከ3 ወር እንግዲህ 3 ወር እየሞላ ነው። 2 ወር ከምናምን ሆኗል ማለት ነው። 3 ወር ሊሞላ ነው። ከዚህ እስር በኋላ ተጠርጥሮ የተያዘው አንዱዓለም ጎሳ እንደሆነ ሁላችንም እናውቃለን። ሲቀጥል ደግሞ ተጠርጥሮ መያዙ ብቻም ሳይሆን ብዙ መረጃዎችና ማስረጃዎች እንደተገኙ ሁላችንም እናውቃለን። ለሀቅና ለነፍስ ከሆነ ማለት ነው። ከዚህ በላይ ደግሞ ምንም አይመጣም። ምንም መሸፋፈን አያስፈልግም ማለት ነው። ነጭ ነጯን ካወራን እውነትን እነጋገር ካልን ማለት ነው። ስለ ቀነኒ ይህን ነገር ባልደጋገመባችሁ ደስ ባለኝ፣ ግን መነገር ስላለበት ነው መነግራችሁ ማለት ነው። ወንድሟ ፊት ለፊት የተበሳውን ቤት ያይታችኋል። ተመርምሮ ደም ተገኘ ተብሎ ፖሊስ በአንደበቱ የተናገረው አይደለ? ይሄን ህዝብ የሰማው አገር የሰማው ነው። ግን እንዴት ነው ደሙ ደም አይደለም የተገኘው?
እሱን ነጻ እንጂ ምንም አይነት 15 ሰው ምርመራ አገኘው ያለው የፎረንሲክ ምርመራም አንዷለም ነጻ ሆኖ ነው የወጣ። ታዲያች ልጅ ምን ሆና ነው? እሱስ ደግሞ ገፈተርኳት እንጂ አልገደልኳትም ብሏል። ይሄ ብቻ በቂ አልነበረም እንዴ? ይሄ ብቻ በቂ አልነበረም ወይ? መገፍተርንስ ምን አመጣው? ለምንስ ገፈተራት? እሱ ስለገፈተራት እሷ ህይወቷ አለፈ ማለት ነው። ቢሆን እንኳን ወድቃ እንኳን ቢሆን ማለት ነው። ብዙ መረጃዎች ሲኖሩ ካሜራ ላይ የተገኘ ነገር አለ። ግን ካሜራው ከአንድ ወር በኋላ ምንድን ነው ያሉት? ካሜራው የተበላሸ ነው፣ አይሰራም ብለዋቸዋል። መጀመሪያ ላይ ግን ካሜራ ላይ መረጃ ተይዞ ነበረ። ይሄን እንዴት ታዩታላችሁ? የምር አያምም? እስኪ አብረን እንየው። 7 ቀን የተባለው አሁን 3 ቀን የቀረው ተቀንሶለታል ማለት ነው። እና በጣም የሚያሳዝን ነገር ነው እንደሰማችሁት። ቤተሰብ አሁንም እያነባ ነው። አሁንም አባት እባካችሁ የልጄን ፍትህ እባካችሁ እያሉ እያነቡ እያለቀሱ ናቸው። ልጄ ፍትህ እፈልጋለሁ እያሉ ነው። ዛሬም ነገም ለቀነኒ ፍትህ እንፈልጋለን። የቀነኒ ነገር እንቆቅልሹ ያልተፈታ ህልም ሆኖ እየቀረ ነው ማለት ነው። ብትወዱም ብትጠሉ ማለት ነው። ከዚህ በላይ ምንም ነገር የሚመጣ ነገር የለም። ሁሉም ነገር እንዳያችሁት ነው። ተለባብሶ አለቀ። አንድ ሰው ነጻ ለማውጣት ይህን አክል ርቀት መሄድ በጣም ያሳዝናል፣ በጣም ያማል። የእውነት ሀቅ እንዲህ እየተደበቀች እውነት እንዲህ እየተደበቀች እስከ መቼ ድረስ ነው? እኛ ወንጀለኛ ካላወጣን ምንድን ነው የኛ ጥቅም? በሽማግሌም ሲለምኑ እንደነበረ ሰምታችኋል። ሽማግሌ አባገዳዎች በሀገር ይለቅ፣ ከፈለክ ገንዘብ ውሰድ፣ ገንዘብ ካልፈለክ ደግሞ የራስ ጉዳይ ሲሉ ነበር። አባትን ማለት ነው በተደጋጋሚ ሽምግልና። አባት ግን አልፈልግም ብለዋል። ይሄንንም ደግሞ ቲክቶክ ላይ በአደባባይ ሲናገሩ ሰምታችኋል ሁላችሁ ማለት ነው። የቀነኒ አባት ቀዌ ቤት በቲክቶክ ማለት ነው ህዝብ በተሰበሰበበት ላይ ማለት ነው። ያ ሁሉ ነገር ባለበት ብዙ መረጃ እያለ የእውነት ፊቷ የበለዘው እያለ እኛ እንኳን አይደለም አንድ የመንግስት አካል አንድ የህግ አካል ይቅርና እኛ እንኳን እንደዚህ አይተን ፍርድ መስጠት የምንችለው ጉዳይ ሲሆን አንዴ እስካሁን ምርመራ አልደረሰኝም እያሉ አንዛዝተው መጨረሻ ላይ ከምርመራው ላይ ነጻ እንደሆነ ምንም አይነት ነገር አላገኘንም የሚል ነው ለአቃቢ ህግ ያቀረቡት ማለት ነው። አቃቢ ህግ ደግሞ እስከ ሳምንት ድረስ እንግዲህ ክስ ካላቀረብክ እንለቀዋለን የሚል ነገር ነው እንግዲህ ፍርድ ቤቱ የሰጠው ማለት ነው። እንግዲህ ሳምንት እለት ደግሞ ምን እንደሚባል ለሳምንት የተሰጠው ቀጠሮ። ስለዚህ የህግ ባለሙያዎች እሱ ነጻ ነው፣ ምንም ነገር እሱን የሚያስከስስ ነገር የለም፣ ህግ እንኳን ባይለቀው ራሱ መውጣት ይችላል፣ ራስን መከላከል በሚለው መውጣት ይችላል የሚል መልስ ነው የተሰጠ ማለት። እንዴት ሰብሮ ነው የሚወጣ ወይስ ምንድን ነው አልገባኝም። አወጣጡ በጉልበት ነው ወይስ በምንድን ነው መውጣት የሚችልበት? ምንም ወንጀል ስለሌለው መውጣት ይችላል። ኦኬ ይወጣ። እኛ እሱ ወጣ አልወጣ ሳይሆን ግን የዚች ልጅ አሟሟታ ምን እንደሆነ ለምንድን ነው ለቤተሰብ ማይነገራችሁ? መንገደላት በምን ህይወቱ አለፈ፣ ምን ሆና ነው የሚለው ነገር በቃ እንደተሸፈነ ሳይፈታ የታፈነ ነገር ሆኖ ሊቀር ማለት ነው። እረ በጣም ከባድ ነው። ተው፣ በጣም ያሳዝናል የእውነት። በቀነኒ የደረሰ በማንም ሰው ላይ አይድረስ። የምሬ ነው ምላችሁ። እንደዚህ አይነት አሟሟት በጣም ከባድ ነው። ሊያዥ ለገራጅ ያስቸገረ ማለት ነው። ዳይሪው ደግሞ የእሷ ሆኖ ተገኝቷል። ዳይሪውም የእሷ እንደሆነ ፖሊስ አረጋግጧል እየተባለ ነው። ቤተሰብ ደግሞ የእሷ እንዳልሆነ እየተናገሩ ነው። ይህንስ እንዴትስ ብቻ እኔ ግራ ገብቶኛል። ለማንኛውም ማለት ነው ያለው ይመዛል፣ የሌለው ይፈዛል ነው ነገሩ አባቴ። ያላቸው እንደዚህ እየመዘዙ ከሁሉም ነገር ነጻ ሊወጡ ይችላሉ። የሌላቸው ደግሞ እየፈዘዙ እያነቡ ይኖራሉ ማለት ነው። ኢትዮጵያ ላይ እንዲህ ነው፣ በገንዘብ ነው፣ በኪስ ነው ጫወተው ማለት ነው። በጣም ያማል የእውነት። የቤተሰብ ቅስም ተሰብሯል። የዚች ልጅ ህይወት ነፍስ ሁሉም ዋጋ ያስከፍላችኋል። በዚህ ላይ የተሳተፋችሁ ሰዎች በቤታችሁ በራሳችሁ ላይ እንደሚገባ እንዳትጠራጠሩ። የእውነት ዋጋ ያስከፍላል፣ ገና ብዙ ዋጋ። በጣም ነው የሚያሳዝን፣ በጣም ነው የሚያማው።
እንግዲህ እንደሰማችሁት። ስለዚህ ነጻ ሊለቀቅ ነው ማለት ነው። ምንም ነገር ስላልተገኘበት አንዱዓለም ነጻ ሊወጣ ነው። ወይ ጉድ! ኢትዮጵያ